ይመጣል። ያው እዚህ ጋር እንደምታዩት አፑ እልክላችኋለሁ ወይም ደግሞ ቴሌግራም ቻናል ላይ እንደዚህ አይነት ሊንክ ነው የምታገኙት። ከዛ ሊንኩን ስትነኩት ቀጥታ ራሱ ወደ ፕሌይ ስቶር ያስገባችኋል። ያው እንደዚህ ስነካው ወደ ፕሌይ ስቶር ይወስደናል። እዚህ ጋር ከዛ አፕ ስቶር ጉግል ፕሌይ ስቶር ሚል ከመጣ ጉግል ፕሌይ ስቶር ነክተን እንገባለን ማለት ነው። አንዳንድ ጊዜ እዚህ ጋር ሪፍሬሽ ካላችሁ ደግሞ እዚህ ጋር ያለችውን 3 ነጠብጣብ ነክታችሁ ላይ ካለችው እሷ ጋር ነክታችሁ ኦፕን ዊዝ ምናምን ሚል ይመጣል። እሱን ስትሉት ቀጣ ያስገባችኋል ማለት ነው። ልክ አፑን እንደከፈት ነው እንደዚህ አይነት ኢንተርፌስ ይመጣልናል ጋይስ። ሰው ስለዚህ እኛ በምንድነው ጆይ የምናደርገው? እኛው ቴሌግራም እዚህ ጋር አለ፣ ጉግል ደግሞ እዚህ ጋር አለልን ማለት ነው። እነሱ ነክተን ነው ሬጂስተር የምናደርገው። ሰው ዛሬ እኔ በምንድነው ሬጂስተር የማደርገው? በጉግል ይሆናል ማለት ነው። ጉግሏን እንነካታለን። ከዛ በኋላ አካውንት እኛ አካውንት ውስጥ ያሉትን አካውንቶች እንደዚህ በዝርዝር ያመጣልናል ማለት ነው። አሁን የኛውን ስነካው ቀጥታ ያስከፍተናል ማለት ነው። ጾታ ያስመርጠናል። ያው ነካውት። ከዛ እንደዚህ ትንሽ ሎድ ያደርግና ያው እንደዚህ መጣልን ማለት ነው። እዚህ ጋር ጾታ አለ፣ ያው እዚህ ጋር ሜል አለ፣ ፊሜል ሜል አለ። እዚህ ጋር ደግሞ ስማችንን እናስገባለን ማለት ነው። ሶ ይሄኛውን ኤዲት እናደርገው። አማን የሚለው አማን ይሁን ችግር የለውም። ከዛ ጾታ ሜል እንለዋለን። ወንድ ከሆናችሁ ሜል፣ ሴት ከሆናችሁ ፊሜል ትሉታላችሁ። ከዛ በኋላ በቃ ያው ኦኬ ስንለው ቀጥታ ያስገባናል ማለት ነው። ያው ኦኬ ስለው አካውንቱ ተከፈተ ማለት ነው በዚህ መልኩ። ከዛ ያው እንደዚህ ይመጣልናል። ኮሌክት እንደዚህ ሚል ይመጣልናል። ኮሌክት እንደዋለን የኛው እንደዚህ ላኪ ምናምን ይሰጠናል ማለት ነው። እና 50 ኮይን ይሰጠናል። ኮሌክት እንደዋለን እዚህ ጋር ያው ከዛ ከሬት እንደዚህ ብለን ከጨረስን በኋላ እንትኑን ኮሌክት አድርጎልናል። እዚህ ጋር አሁን እኔ ኢንቫይት ያደረጋችሁ ሰው አክሰፕት ሚል ይመጣላችኋል። ትንሽ እንደታገሳችሁት ማለት ነው። ትንሽ እንደቆያችሁ እዚህ ጋር አክሰፕት ኤጀንት ስር ተመዝገቡ ብሎ ያመጣላችኋል ማለት ነው። እሱን ትንሽ እንጠብቀዋለን ማለት ነው። እንደዚህ ይመጣላችኋል ጋይስ። ኢንቫይት ያደረጋችሁ ሰው እንደዚህ ስሙን እዚህ ጋር አስቀምጦ ይመጣላችኋል። ኢንቫይት ያደረጋችሁ ሰው መሆኑን እርግጠኛ መሆን አለባችሁ። ያው ከዛ በኋላ ምንድነው የምናደርገው? እዚህ ጋር አክሰፕት የሚለውን ነክተን መቀበል እንችላለን። ሜቢ ይሄ ነገር ካልመጣላችሁ ደግሞ ምንድነው የምታደርጉት? ይሄ ካልመጣላችሁ ምን ታደርጋላችሁ? እዚህ ሚ የሚለው ጋር ትሄዱና ሚ የሚለው ጋር ትሄዳላችሁ እዚህ ጋር ታች። ከዛ በኋላ ቀጥታ ወዴት ነው የምንገባው? ይሄ ቢካም ሆስት የሚል አለ። ይሄኛው ዝም ብለን ኤክስ ብለን እናልፏለን። ከዛ እዚህ ጋር ቢካም ሆስት የሚል አለ። እዚህ ጋር ያው እዚህ ጋር ቢካም ሆስት የሚል አለ። እሱ ጋር ገብተን ነው አይዲ የምናስገባው። አይዲ የምናስገባው የማንም ሰው አይዲ አይደለም ጋይስ። እዚህ ጋር የሚገባው ምንድን ነው? ኢንቫይት ያደረጋችሁ ሰው። እኔ ኢንቫይት ካረኳችሁ የኔን አይዲ፣ ሌላ ሰው ካረጋችሁም የሱን አይዲ ነው የምታስገቡት። ሌላ ማታውቁት ሰው ጋር መመዝገብ አያስፈልግም። እዚህ ጋር መጥተህ የማንም አይዲ አይሞላም። አሁን ለምሳሌ እኔ ኢንቫይት ካላረኳችሁ የኔን አይዲ አታስገቡ። ኢንቫይት ያደረጋችሁ ሰውን አይዲ ነው የምታስገቡት። ከዛ የምናደርጋለን እዚህ ጋር ጆይን የምትለው እነካለን። ጆይን እንለዋለን። ከዛ እንደዚህ ያመጣልናል። እንደዚህ ሲያመጣ ምንድን ነው የምናደርገው? ኢንተር ኤጀንት አይዲ የሚለው ጋር ገብተን እዚህ ጋር አይዲ እናስገባለን። ይሄኛው እዚህኛው የምታዩት ቁጥር ማንም ሰው ቢጠይቃችሁ አትስጡ። ለምን? ኤጀንት ኢንቫይት ያደረጋችሁ ሰው ከሆነ ችግር የለውም መስጠት ችግር የለውም። ሌላ ሰው ከሆነ ይሄን አይዲ የሚጠይቃችሁ ማታውቁት ሰው ከሆነ ግን መስጠት የለባችሁ። ምክንያቱም ራሱ ስር ሊያስመዘገባችሁ እየጣረ ስለሆነ ወይም ካመናችሁበት ትሰጥቷላችሁ እንጂ እሱ ጋር መመዝገብ ማትፈልጉ ከሆነ እችን ኮድ እስካልሰጣችሁ ድረስ እሱ ምንም የማድረግ አቅም የለውም ማለት ነው። ስለዚህ እዚህ ጋር ምንድን ነው የምናደርገው? እናንተ መመዝገብ በምትፈልጉበት ስር አይዲ ታስገባላችሁ። ኤጀንታችሁ የሚሆናችሁ አሁን ለምሳሌ እኔ ኢንቫይት ያደረኳችሁ ሰዎች 4 ብላችሁ ብትጽፉ እንደዚህ ኦኬ ስትሉት ምን ያመጣላችኋል? የቅድሟ ይኸው እዚህ ጋር ኤጀንት ናት የሚለው ጋር መጣ። እዚህ ጋር ቅድም ሪጀክት አድርገነው ነበር። አሁን ደግሞ እዚህ ጋር አግሪ ታደርጋለህ ወይ? ማን ጋር ነው እየተመዘገብክ ያለው? ኤጀንት። ይኸው እዚህ ጋር ከታች ደግሞ እዚህ ጋር መጥቷል። አሁንም እዚህ ጋር መጥቶልናል። ኤጀንት ናት የሚል ጋር መመዝገብ ትፈልጋለህ ወይ እያለን ነው። እናንተ ጋርም የጋበዛችሁ ሰው ስም እንደዚህ ይመጣል። ስሙን በደንብ ጠይቃችሁ ትገባላችሁ። ከዛ በኋላ ከተስማማችሁ ምን ታደርጋላችሁ? አክሰፕት። አሁንም አክሰፕት ትላላችሁ ማለት ነው። ከዛ በኋላ የፊት አሻራውን መስጠት ይሆናል ማለት ነው። የፊት አሻራው ምንድን ነው የምትለው? ያው እዚህ ጋር ጽፍላችኋለሁ ምን እንደምትላችሁ በሱ መሰረት ትሰጣላችሁ ማለት ነው። እዚህ ጋር አሻንጉሊቷ በምትነግራችሁ መንገድ ነው የምትሰሩት። እሺ ጋይስ ኪፕ ዩር ፌስ ኢን ደ ፍሬም ካለቻችሁ ከፍሬሙ አትውጡ፣ ከካሜራው ማለት ነው። ዶን ሼክ ዩር ፎን ካለች ደግሞ ስልካችሁ እየተንቀጠቀጠ ስለሆነ ስቴብል አድርጉት ለማለት ነው። ተርን ቱ ሌፍት፣ ተርን ቱ ራይት፣ ወደ ቀኝ ወደ ግራ ዙሩ። ኦፕን ዩር ማውዝ፣ አፋችሁን ክፈቱ ነው። ብሊንክ ዩር አይ፣
አይናችሁን አርገብግቡ ለማለት ነው። ይሄ ለምንድን ነው? ለላይቭ ቼክነስ ነው። ፎቶ ናቸው ወይ ሮቦት ናችሁ ወይ ሰው ናችሁ ቼክ ለማድረግ ነው የሚጠቀሙበት ይህን ሜትድ ማለት ነው። ስለዚህ በደንብ ስጡ። ኦኬ ጋይስ፣ ያው ይህንን አሻራ ስትሰጡ ትንሽ ቬሪፋይ እስከሚያደርግ ያስጠብቃችኋል። 10-30 ደቂቃም ሊያስጠብቃችሁ ይችላል። እዚህ ጋር ምንድን ነው ኖትስ ማድረግ ያለባችሁ? ሬጅስተር ስታደርጉ ማታ ከ10 ሰዓት አካባቢ ከሆነ ባታረጉ ሳጀስት ይደረጋል። የቀን ታስካችሁ እንዳያመልጣችሁ ማለት ነው። ስለዚህ በዚህ መልኩ ሬጅስተር ታደርጋላችሁ። ይኸው አፕሊኬሽን ኢዝ አንደር ሪቪው ብለዋል። ከተወሰነ ደቂቃ በኋላ ይቀበላችኋል። ከተቀበላችሁ በኋላ ደግሞ እች ሰማያዊያ ወደ ብላክ ትቀየራለች ማለት ነው። በዚህ መልኩ እንደዚህ ይመጣላችኋል። ከዛ ታስካችሁን መስራት ትቀጥላላችሁ ማለት ነው። ቀጣዩን ፓርት በደንብ ቼክ አርጉት።